ሪቪው ኤክሰርሳይዝ መልስ በጥቅሉ ይህን ነው የሚመስለው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሰላም ሰላም፣ ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል የኢኮኖሚክስ ትምህርት ሪቪው ኤክሰርሳይዝ እየሰራ ነው የምንገኘው። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ዩኒት ቱን ስንመለከት እንግዲህ ሪቪው ኤክሰርሳይዝ የመጀመሪያው ፓርት ልክ እንደ ዩኒት ዋን ማለት ነው። ተመሳሳይ እንትን ያለው ትሩ ፎርስ። እንግዲህ አንደኛው መልስ ትሩ ነው። ለዚህ የሚሆነው ደግሞ ግልጽ ማብራሪያ እዚህ ጋር ለምን ጥሩ ሆነ ስንል ዋንት ኦር ዲዛይር ሲምፕሊ ዊሽ ቱ ሃቭ ሳም ዲማንድ ሳምቲንግ ማለት ነው። ዲማንድ ማለት ዊሊንግነስ ኤንድ አቢሊቲ ቱ ፔይ ማለት እንደሆነ ከዚህ ጋር እንረዳለን ማለት ነው። ሁለተኛው ጥያቄ ትሩ ነው። ይህ የሚሆንበት ምክንያት ምንድነው? ኢንክሪዝ ኢን ዲማንድ ሽፍት ራይት ፑትስ አፕዋርድ ፕሬሸር ኦን ፕራይስ A decrease in supply, shift left, also puts upward pressure on price. When the two events happen simultaneously, the equilibrium price will unambiguous rise. The effect on equilibrium quantities indeterminate without any information. Now, ሶስተኛው ጥያቄ ጥሩ ነው። Income elasticity of demand greater than 1 in this case means that the demand side responsive to change income. 1% increase in income leads to 30% increase in quantity demand. This is the definition of an elastic response ነው። በመጽሐፋችሁ ገጽ 41 ላይ በቀላሉ ማግኘት ትችላላችሁ። አራተኛው ጥያቄ ፎልስ ነው። Coffee and tea are classic examples of substitute goods. If two goods are substituted, they are cross price elasticity of demand is positive. Page 39 ላይ ማግኘት ትችላላችሁ። This is because an increase in the price of coffee leads to an increase in demand. ሁለተኛው ዩኒት ቱ ላይ የተሰጣችሁ ፓርት ቱ ማልቲፕል ቾይስ ነው። ለመጀመሪያው ጥያቄ ነው። እንግዲህ ዲማንድ ስንል ዊሊንግነስ ኤንድ አቢሊቲ ቱ ባይ ጉድስ ኤንድ ሰርቪስ ማለት ነው ዲማንድ። ስለዚህ ዚስ ኢዝ ፕሪሳይዝ ዴፊኒሽን ኦፍ ዲማንድ በመጽሐፋቸው ገጽ 18 ላይ ይገኛል ማለት ነው። ሁለተኛው መልስ ሲ ማርኬት ነው። እንግዲህ በመጽሐፋቸው ገጽ 17 ዲፋይን ማርኬት አዝ ኤ ፕሌስ ኤ ኮንዲሽን ኦር mechanism which brings together both buyers and sellers, suppliers in order to exchange their goods and services ማለት ነው። ሶስተኛው ሲ ነው። at equilibrium the market demand and supply curve are intersect ማለት ነው። ይህን ፔጅ በመጽሐፋችሁ ማለት ነው 30 ፊገር 210 በቀላሉ መረዳት ትችላላችሁ። እዚህ ላይ ኤክስፕላኔሽኑን መውሰድ ትችላላችሁ። ዲ none of the above ነው። this means all other statements are correct ማለት ነው። a is correct, b is correct, c is correct። ይህንን ኤ ኮሬክት የሆነበት በመጽሐፋችሁ ፔጅ 27 ዲማንድ ከርቭ ኢዝ ዳውንዋርድ ስሎፒንግ ስለሚሆን፣ ቢም ኮሬክት የሆነበት በመጽሐፋችሁ ገጽ 22 ላይ ማርኬት ዲማንድ ከርቪንግ ሆሪዞንታል ሰም ኦፍ ኢንዲቪጁዋል ከርቭ ኢዝ ፍላተር። ሲ ኢዝ ኮሬክት የሆነበት ዘ ሎው ኦፍ ዲማንድ ስለሚገልጽ ፔጅ 27 ላይ ማለት ነው። አምስተኛው ሲ ነው። ዘ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢዝ ኢንኢላስቲክ ፎር ኦል ኮሞዲቲስ። የዚህ ኤክስፕላኔሽኑን የምታገኙት ፔጅ 37 ላይ ስቴትመንት ፎርስ ዘ ፕራይስ ኢላስቲሲቲ ኦፍ ዲማንድ ቫሪስ ፍሮም ዋን ኮሞዲቲ ቱ አናዘር ኢት ካን ቢ ኢላስቲክ ፎር ለግዠሪየስ ኢንኢላስቲክ ፎር ኔሴሲቲ ኦር ዩኒተሪ ኦር ኢላስቲክ ይሆናል ማለት ነው። ስድስተኛው ኦል ኦፍ ዘ አበብ ነው። ፔጅ በመጽሐፋችሁ 20 እስከ 21 ያለውን በቀላሉ መመልከት ይቻላል። ሰባተኛው ኮምፕሊመንትስ ነው። ቱ ጉድስ አር ኮምፕሊመንት ኢፍ ዜይ አር ዩዝድ ቱጌዘር ኢፍ ዘ ፕራይስ ኦፍ ጉድ ዋይ ጎዝ ዳውን ፒፕል ባይ ሞር ኦፍ ዋይ ኤንድ ኮንሲኩዌንትሊ ዜይ ኦልሶ ባይ ሞር ኦፍ ዘ ኮምፕሊመንታሪ ጉድ ዜድ ዲስ ሊድስ ቱ አን ኢንክሪዝ ኢን ዘ ዲማንድ ፎር ጉድ ማለት ነው። ፔጅ 20 ላይ ማግኘት ይችላላችሁ። ኔጌቲቭ ክሮስ ፕራይስ ኢላስቲክ ኮንፊርምስ ዛት ፔጅ 40 ላይ ማለት ነው። ስምንተኛው ጥያቄ ይሄ ነው። when the price elasticity of good is 1 then the demand is unitary ማለት ነው። ይሄንን ቢ ፎልስ ነው፣ ሲም ፎልስ ነው። ፔጅ 41 ላይ ማየት ትችላላችሁ ይሄንን ማለት ነው። እንግዲህ ዩኒት ሪቪው በምዕራፍ 2 የተሰጣችሁ ሌላኛው ፓርት ዲቴይል አንሰር ነው። what does the law of demand ማለት እዚህ ጋር እንደምታዩት የlaw of demand መልስ ነው ማለት ነው። እዚህ ጋር ፖዝ አድርጋችሁ ማየት ትችላላችሁ ማለት ነው። እንግዲህ ዘ ሎው ኦፍ ሳፕላይ ሚንስ ኖት ዲማንድ የሳፕላይ ሎው ኦፍ ሳፕላይ ማለት ነው። በፕራይስ እና በሳፕላይ መካከል
ዳይሬክት የሆነ ሪሌሽንሽፕ እንዳለው ኳንቲ ኦፍ ሰፕላይ ኢንክሪዝ ሲያደርግ ፕራይስም ኢንክሪዝ እንደሚያደርግ ዲክሪዝ ሲያደርግ መልሶ እንደሚቀንስ ማለት ነው። ዋት ዲፈረንስ ቢትዊን ኮስት ቢሃይንድ ሙቭመንት አሎንግ ዘ ዲማንድ ከርቭ ኤንድ ሽፍት ዘ ዲማንድ ከርቭ የሚለውን ሙቭመንት አሎንግ ዘ ዲማንድ ከርቭ ቼንጂንግ ኳንቲ ዲማንድድ ማለት ነው። ቼንጅ ኦፍ ዘ ዲማንድ ከርቭ ማለት ቼንጅ ኢን ዲማንድ ማለት ነው። እንግዲህ ሙቭመንት አሎንግ ዘ ዲማንድ ከርቭ የሚከሰተው ጊዜ በፕራይስ አማካኝነት እንደሆነ ገጽ በመጽሐፋችሁ 21 ላይ ማንበብ ትችላላችሁ። ኮንትራክሽን እና ኤክስቴንሽን ኦፍ ዲማንድ ፕራይስ ዲክሪስ ሲያደርግ ዳውንዋርድ ሙቭመንት ነው፣ ኤክስቴንሽን ኦፍ ዲማንድ እንለዋለን። ፕራይስ ኢንክሪስ ሲያደርግ ኮዝስ አፕዋርድ ሙቭመንት ኮንትራክሽን ኦፍ ዲማንድ እንላለን ማለት ነው። ሽፍት ዲማንድ ደግሞ ከፕራይስ ውጭ ሌሎች ዲተርሚናንት ፋክተርስ አፌክት ሲያደርጉ ነው እንትኑን ለምሳሌ ኢንካም፣ ፕራይስ ኦፍ ሪሌትድ ጉድ፣ ሰብስቲቴንት ኮምፕሊመንት ጉድ ቴስት ኤንድ ፕሪፈረንስ፣ ፖፑሌሽን ኤክስፔክቴሽን ሲሆን ነው እንግዲህ አባውት ፊውቸር ፕራይስ ሲኖሩ ማለት ነው። አን ኢንክሪዝ ኢን ዲማንድ ሽፍትስ ዘ ኢንታየር ከርቭ ቱ ዘ ራይት ኤንድ ዲክሪዝ ኢን ዲማንድ ሽፍትስ ቱ ዘ ሌፍት ፔጅ 21 ላይ ማግኘት ይችላላችሁ ማለት ነው። ኢፍ ዘ ዲማንድ ኤንድ ሰፕላይ ፈንክሽን ኦፍ ኤ ጉድስ አር ጊቨን ኢኩሊብረም ፕራይስ ነው። ኢኩሊብረም ፕራይስ በኳንቲ ዲማንድ እና በኳንቲ ሰፕላይ መካከል እኩል ሲሆን ነው። ስለዚህ አንሰሩ ምንድነው? እዚህ 60 ይሆናል መልሱ ማለት ነው። ኢኩሊብረም ፕራይሱ። ሌላኛው ኢኩሊብረም ኳንቲቲ ነው። ኢኩሊብረም ኳንቲቲውም እዚህ መልሱ 70 ይሆናል ማየት እንችላለን ማለት ነው። See from the above information would there to a shortage or surplus if the government decide to make price to be 75 ነው። ኤክስፕላኔሽን ፕራይስ ሴት above the equilibrium price creates surplus ነው። ከኢኩሊብረም ፕራይሱ በላይ ፕራይስ የሚጨምር ከሆነ ሰርፕለስ ነው የሚከሰተው። ሚንስ the quantity supply exceeds the quantity demand at the higher price ማለት ነው። በቀመር ይህም ማግኘት እንችላለን እዚህ ጋር የምናየው ማለት ነው።